ሰላም ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ወደር የለሽ ልምምድ ወዳላቸው አስፈሪ የአውሮፕላን ማረፊያዎችና የልብ ምት የሚያፈጥንባቸው ቦታዎች እንጓዛለን። አውሮፕላን ማብረር በራሱ ከፍተኛ ችሎታ የሚጠይቅ ቢሆንም አንዳንድ የአየር ማረፊያዎች ግን ይህንን ፈተና ወደ ላቀ ደረጃ ያደርሱታል። በአስቸጋሪ መልክዓ ምድሮች፣ ባልተለመዱ የአየር ሁኔታዎችና በአጭር ማኮብኮቢያ ሳቢያ እነዚህ የአየር ማረፊያዎች በአብራሪዎች ዘንድ ታዋቂ ናቸው። የበረራ ፍራቻ ከሌሎት ወይም በቀላሉ የማወቅ ጉጉት ያሉት ከሆኑ ይህ ቪዲዮ ለእርሶ ነው። በዓለም ላይ ያሉ 5 በጣም አደገኛ አየር ማረፊያዎችን እንመለከታለን። በአምስተኛ ደረጃ ላይ የምናገኘው በፈረንሳይ አልፕስ ተራሮች መካከል የሚገኘው ውብ ግን አደገኛው ኮርቴቬል አየር ማረፊያ ነው። ይህ አየር ማረፊያ ለቅንጦት የበረዶ ሸርታቴ መዝናኛ ስፍራዎች መግቢያ በር በመሆን ይታወቃል። ኮርቴቬል ለምን አደገኛ እንደሆነ ለማወቅ ዋና ዋና ባህሪያቱን እንመልከት። በመጀመሪያ ደረጃ ማኮብኮቢያው 537 ሜትር ወይም ደግሞ 1762 ጫማ ብቻ ይረዝማል። ይህ ለአብዛኞቹ የንግድ አውሮፕላኖች ከሚያስፈልገው በጣም አጭር ነው። ከዚህም በላይ ማኮብኮቢያው አስደናቂ ቁልቁለት አለው። አዎ በትክክል ሰምታችኋል። አውሮፕላኖቹ ሲያልፉ ቁልቁል ሲወርዱ፣ ሲነሱ ደግሞ ቁልቁል ይወጣሉ። ይህ ልዩ ንድፍ አብራሪዎች እጅግ በጣም ትክክለኛ እንዲሆኑ ያስገድዳቸዋል። ማኮብኮቢያው ስርጭት ስርዓት ስለሌለው አውሮፕላኖች ከመውረዳቸው በፊት ከፍተኛ ፍጥነት መቀነስ አለባቸው። መጥፎ የአየር ሁኔታ በተለይም በበረዶ ወቅት እያንዳንዱ በረራ ትልቅ ፈተና እንዲኖረው ያደርጋል። ይህ አየር ማረፊያ እንደ ሴስና ካራቫን እና ትንንሽ የግል ጀቶች ላሉ ትንንሽ አውሮፕላኖች ብቻ የተፈቀደ ሲሆን አብራሪዎችም ልዩ ስልጠና ሊኖራቸው ይገባል። በአራተኛ ደረጃ ላይ የምናገኘው ደግሞ በዓለማችን ላይ እጅግ በጣም ከሚገለሉ ሀገራት አንዷ በሆነችው ቡታን ወደሚገኘው ፓሮ አየር ማረፊያ እንሄዳለን። በዓለም ላይ በጣም ጥቂት አብራሪዎች ብቻ እንዲያርፉ የተፈቀደላቸው አየር ማረፊያ ተብሎ ይታወቃል። ይህ አየር ማረፊያ ከባህር ወለል በላይ በ2235 ሜትር ወይም 7333 ጫማ ከፍታ ላይ የሚገኝ ሲሆን በሂማሊያ ከፍ ባሉ ጫፎች ተከቧል። አንዳንዶቹ እስከ 5500 ሜትር ወይም 18000 ጫማ ይደርሳሉ። አብራሪዎች በጠባብ ሸለቆች ውስጥ ማለፍና ተራሮቹን በማስወገድ በእይታ ማረፍ አለባቸው። የመሳሪያ እርዳታ ማረፊያ ስርዓት ወይም ILS እዚህ የለም። ይህ ማለት አብራሪዎች ሙሉ በሙሉ በአይናቸው መተማመን አለባቸው። በማረፊያ ጊዜ ንፋስና በሸለቆ ውስጥ የሚፈጠረው የአየር ሞገዶች ነገሮችን የበለጠ ያወሳስባሉ። ማኮብኮቢያው 1981 ሜትር ወይም 6500 ጫማ ርዝመት ያለው ቢሆንም በአካባቢው ያለው ከፍተኛ የአየር ጥግግት እንዲቀንስ ያደርገዋል። ይህም አውሮፕላኖች ለመነሳትና ለማረፍ ብዙ ኃይልና ረጅም ርቀት እንዲፈልጉ ያደርጋል። በፓሮ በረራዎች በቀን ብቻ ይፈቀዳሉ፣ ምክንያቱም ማታ ላይ ማረፍ እጅግ አደገኛ ስለሆነ ነው። በሶስተኛ ደረጃ ላይ የምናገኘው ደግሞ ልዩና ምናልባት በዓለም ላይ እጅግ በጣም እንግዳ የሆነ አየር ማረፊያ እናገኛለን። ጂብራልተር አየር ማረፊያ። ይህ አየር ማረፊያ በትንሹ የብሪታንያ ግዛት ጂብራልተር ውስጥ የሚገኝ ሲሆን እውነተኛ ልዩ የሚያደርገው ግን ማኮብኮቢያው ዋነኛ በሆነው የዊንሰል ቸርችል ጎዳና መቆረጡ ነው። አዎ በትክክል ሰምታችኋል። አውሮፕላኑ ሲያልፍ ወይም ሲነሳ መኪኖች ይቆማሉ። ከዚህም በተጨማሪ ማኮብኮቢያው በሜዲትራኒያን ባህርና በአትላንቲክ ውቅያኖስ መካከል ባለው ጠባብ መሬት ላይ የተገነባ በመሆኑ በሁለቱም በኩል በውሃ የተከበበ ነው። ይህ ማለት ለማረፍ ምንም ቦታ የለም ማለት ነው። ከሮክ ኦፍ ጂብራልተር የሚወጡ ተሻጋሪ ነፋሶች ነገሮችን የበለጠ ያወሳስባሉ። ማኮብኮቢያው በአንጻራዊ ሁኔታ አጭር ነው፣ 1829 ሜትር ወይም 6000 ጫማ። አብራሪዎች እዚህ ሲያርፉ ልዩ ስልጠና ሊኖራቸው ይገባል እና በትክክለኛው ጊዜ ማረፍ አለባቸው፣ አለበለዚያ በቀጥታ ወደ ባህር የመግባት አደጋ ያጋጥማቸዋል። በሁለተኛ ደረጃ ላይ የምናገኘው ደግሞ አደገኛ ከሆኑ አየር ማረፊያዎች አንዱን እናገኛለን። በካሪቢያን የምትገኘው ልዕልት ጁሊያን ዓለም አቀፍ ማረፊያ። ይህ ቦታ በእርግጠኝነት የልብ ድካም ላለባቸው ሰዎች ነው። ይህ አየር ማረፊያ በጣም ታዋቂ የሆነበት ምክንያት የባህር ዳርቻ ተጓዦች ራሶች ጥቂት ሜትሮች ርቀት ላይ ስለሚያልፉ ነው። ማኮብኮቢያው 2300 ሜትር ወይም 7546 ጫማ ብቻ ይረዝማል። ይህም ለትልልቅ ጀቶች በቂ አይደለም። በዚህ ምክንያት አብራሪዎች ማኮብኮቢያውን በተቻለ መጠን እንዲጠቀሙበት ከባህር ዳርቻው በላይ በጣም ዝቅ ብለው መብረር አለባቸው። ይህ ለቱሪስቶች አስደናቂ ትዕይንት ቢሆንም ለአውሮፕላኖች ግን እጅግ አደገኛ ነው። ዝቅተኛ ከፍታ በራሪዎች ከፍተኛ ትክክለኛነት ያስፈልጋቸዋል።
እና የጀት ፍንዳታ ከማኮብኮቢያው ጀርባ ያለውን አጥር አልፎ በባህር ዳርቻው ላይ ላሉት ሰዎች ሊመታ ይችላል። የአየር ማረፊያው በነፋስ በሚያዘነብለው ደሴት ላይ ስለሚገኝ በተለይም በአውሎ ነፋስ ወቅት ጠንካራና ተለዋዋጭ ነፋሶች የማረፊያ ሁኔታውን የበለጠ ያወሳስባል። እና አሁን ደግሞ ወደ ዝርዝራችን አናት በዓለም ላይ እጅግ በጣም አደገኛ ወደ ሆነው አየር ማረፊያ እንመጣለን። ማክሙርዶ አየር ጣቢያ አንታርክቲካ። ይህ ለምን በጣም አደገኛ እንደሆነ ለመረዳት ቦታውን እንመልከት። ማክሙርዶ አየር ጣቢያ በበረዶ አንታርክቲካ አህጉር ላይ የሚገኝ ሲሆን በእርግጥም የአየር ማረፊያ ነው ልንለው ከቻለን፣ ምክንያቱም ማኮብኮቢያዎቹ ከተጨመቀ በረዶና ከበረዶ የተሰሩ ናቸው። አንታርክቲካ በእጅግ አስቸጋሪ የአየር ሁኔታዋ ይታወቃል። የሙቀት መጠኑ ወደ -500 ዲግሪ ሴልሺየስ ወይም -58 ዲግሪ ፋራንሃይት ሊደርስ ይችላል። እነዚህ ሁኔታዎች በአውሮፕላን ላይ በረዶ እንዲፈጠር ያደርጋሉ። ማኮብኮቢያዎቹ ከበረዶ የተሰሩ በመሆናቸው ሚዛኑን የጠበቁ አይደሉም። አውሮፕላኑ በላያቸው ላይ ሲያልፍ የበረዶ ወለል ሊሰበር ወይም ሊለወጥ ይችላል። በተጨማሪም በመብራት እጥረት ምክንያት አብራሪዎች በተለይም በዋልታ ምሽቶች ሙሉ በሙሉ የመሳሪያ በረራ ህጎችን በመጠቀም መብረር አለባቸው። እዚህ ማረፍ ወይም መነሳት የሰለጠኑና የዋልታ በረራ ልምድ ያላቸው አብራሪዎች ብቻ የሚፈጽሙ ተግባር ነው። እንግዲህ በዓለማችን ላይ ስላሉ 5 በጣም አደገኛ አየር ማረፊያዎች ያደረግነው ጉዞ ይህንን ይመስላል። እነዚህ ቦታዎች የአብራሪዎችን ችሎታና የምህንድስናን ጥበብ ወሰኖች የፈተኑ ናቸው። በሚቀጥለው ጊዜ በአውሮፕላን ሲጓዙ ምናልባት እርስዎ ከነዚህ አስደናቂ ቦታዎች በአንዱ ላይ በማረፍ ላይ ሳይሆኑ እንደማይቀሩ ተስፋ እናደርጋለን። አስተያየታችሁን ከታች ባለው የኮሜንት ቦታ ላይ ያሳውቁ። ከዚህ ቀደም በእነዚህ አየር ማረፊያዎች ውስጥ ያሳለፋችሁ ሰዎች ካላችሁ ልምምዳችሁን ብታካፍሉን ደስ ይለናል። ለበለጠና አስደሳች ይዘት ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑ።